ዛሬ ስለ ኤፒዞቶሚ ይዤላችሁ መጥቻለሁ። ዶክተር ብርሃን ብርጭቆ እባላለሁ። በመስታወት የእናቶችና ህፃናት የህክምና ማዕከል የማህፀንና ጽንስ ስፔሻሊስት ሐኪም ነኝ። ኤፒዞቶሚ ወይም ደግሞ በዘልማድ ስቲች የምንለው እንዴት ኬር ማድረግ አለብን የሚለውን እናወራለን ማለት ነው። ኤፒዞቶሚ የምንሰራባቸው ሁኔታዎች ይኖራሉ ወይም ኢንዲኬሽኖች ይኖራሉ። ለሁሉም እናቶች ስቲች አይደረጉም። በተቻለ መጠን ስቲችን አቮይድ ማድረግ ነው። ትንሽ እንኳን ቲር ብትሆን በራሱ የምትቀደድ ያችን መስፋቱ የተሻለ ነው። ነገር ግን ግዴታ ሆኖ የምንሰራባቸው ሁኔታዎች ይኖራሉ። ከነዚህ ውስጥ አንደኛው ልጁ መታፈን ገጥሞት ነገር ግን ቶሎ መውጣት ኑሮበት ፐሪኒየሙ ወይም የማህፀን መውጫው አላስወጣ ካለው ማህፀን በር ላይ ኤፒዞቶሚ ቶሎ በመስራት ልጁ እናወጣለን ማለት ነው። ሌላው ኢንስትሩሜንት ደሊቨሪ በምናደርግበት ጊዜ ወይም ደግሞ በመሳሪያ በምናዋልድበት ቫኪዩም ወይም ፎርሴፕስ የሚባሉ መሳሪያዎች አሉ። ከእነሱ በምናዋልድበት ጊዜ ኤፒዞቶሚ እንሰራለን ማለት ነው። ሌላም ደግሞ መውጫው ልጁ የሚወጣበት ፐሪኒየሙ ታይት ከሆነ ወይም ጥብቅ ያለ ከሆነ ልጁን አላስወጣ ካለ የምንሰራበት ሁኔታ ይሆናል። ሌላው የምንሰራበት ሁኔታ ደግሞ ለምሳሌ በምናዋልድበት ጊዜ አንዳንዴ ወደ ሰገራ መውጫ የመተርተር አደጋ ሊገጥም ይችላልና እንደዚህ አይነት ነገር የሚገጥም መስሎ ከታየን ሰርድ ዲግሪ ወይም ፎርዝ ዲግሪ ቲር እንለዋለን። እንደዚህ አይነት ቲር ይገጥማል ብለን ካሰብን ቀድመን ኤፒዞቶሚ እንሰራለን፣ ስቲች እናደርጋለን። ያንን እንከላከል፣ እሱን ለመከላከልም እንሰራለን ማለት ነው። ሌላም የምንሰራበት ሁኔታ ይኖራል። ለምሳሌ ብሪጅ በሚሆንበት በቂጡ በሚመጣበት ጊዜ ልጁ ኤፒዞቶሚ እንሰራለን። ለምን ጭንቅላቱ ሲወጣ ሊያስቸግረን ስለሚችል ማለት ነው። እንደዚህ እንሰራለን። ኤፒዞቶሚን ከሰራን በኋላ ምንድነው ማድረግ፣ እንዴት ነው ኬር የምናደርግላቸው? የመጀመሪያው ነገር ምንድነው፣ ኤፒዞቶሚው በትክክል ባለሙያዎች ከሰሩ በኋላ ቼክ ማድረግ ይኖርባቸዋል። ምንድነው ቼክ ማድረግ? ብሊዲንግ መኖር አለመኖሩን፣ እብጠት መኖር አለመኖሩን፣ ቫይታል ሳይኗ ጤነኛ መሆኗን እንደዚህ ቼክ ያደርጋሉ። ሁሉ ነገር ሰላም መሆኑን ካረጋገጡ በኋላ ወደ መኝታ ክፍል እንወስዳታለን ማለት ነው። እዛ ከገባች በኋላ ከሐኪሙ በተጨማሪ ዋናው ኬር የሚሆነው ማነው? የእናትየዋ ነው ማለት ነው። ስለዚህ እናት በመጀመሪያ 24 አወር ምን ማድረግ ይኖርባታል፣ ከዛ በኋላስ ምን ማድረግ ይኖርባታል የሚለው እናያለን ማለት ነው። ስለዚህ ምን ማድረግ አለባት? ቼክ ማድረግ አለባት። ማየት፣ ሽንት ቤት በምትሄድበት በምትታጠብበት ጊዜ እንደዚሁ አልፎ አልፎ እብጠት መኖር አለመኖሩን ቼክ ማድረግ አለባት። ፔን በጣም እየጨመረባት ከሄደ ምናልባት እያበጠ ሊሄድ ስለሚችል ደም እየተጠራቀመ ሊሆን ስለሚችል ቶሎ ለሐኪሟ ኢንፎርም ማድረግ ሊኖርባት ይችላል ማለት ነው። ፔን እየጨመረ ህመም እየጨመረ ከሄደ ምናልባት ውስጥ እየደማ ሊሆን ስለሚችል እሱን ቼክ ማድረግ፣ ደም እየደማም ከሆነ ወደ ውጭ የሚወጣ ነገር ካለ እሱንም ለሐኪም ኢንፎርም ማድረግ ያስፈልጋታል ማለት ነው። ሌላው ምንድነው፣ ንጽህና መጠበቅ ያስፈልጋል። ፓድን ቶሎ መቀየር ያስፈልጋል። ሽንት ቤት በሄዱ ቁጥር መታጠብ ያስፈልጋል። ከታጠቡ በኋላም ደግሞ ማድረቅ ያስፈልጋል። በምናደርቅበት ጊዜ ከፊት ለፊት ጀምረን ወደ ሰገራ መውጫችን ማጽዳት ይቻላል ማለት ነው። ስለዚህ ማጽዳት፣ ደረቅ ማድረግ ያስፈልጋል ማለት ነው። በቀዝቃዛ ውሃ መታጠብ ያስፈልጋል ማለት ነው። ስለዚህ ኤፒዞቶሚ ከተሰራ በኋላ ኬር በጣም ኢምፖርታንት ነው ማለት ነው። ቶሎ መታጠብ፣ ቢያንስ በቀን 3-4 መታጠብ ያስፈልገዋል። ፐሪኒየሙ ድራይ መሆን አለበት፣ እርጥበት መኖር የለበትም። ፔን ካለ፣ ስዌሊንግ ነገር ካለ አይስ ፓክ ማድረግ ይቻላል። በሱ በጨርቅ ሸፍኖ በማቀዝቀዝ ስዌሊንጉን የተወሰነ መቀነስ ይቻላል ማለት ነው። ስዌሊንጉ እየጨመረ ከሄደ ለሐኪም ኢንፎርም በማድረግ እንደገና ሊስተካከል ይችላል ማለት ነው። ከዛ በኋላም ስሩ ታይም በየጊዜው ቤት ሆኖ መንከባከብ ያስፈልገዋል ማለት ነው። ስለዚህ አንዲት እናት ኤፒዞቶሚ ከተሰራላት ፐሪኒያል ኬር በጣም ሃይጂን መጠበቅ በጣም ያስፈልጋል ማለት ነው። ሃይጂንን፣ ንጽህና መጠበቅ፣ በየጊዜው መታጠብ፣ ደረቅ ማድረግ ያንን ቦታ ያስፈልጋል። ህመም ካለ ማስታገሻ መውሰድ፣ በፊንጢጣ የሚገባ ዲክሎፌናክ የሚባል አለ፣ ወይም ደግሞ በሚዋጥ አይቡፕሮፌን፣ እንደዚህ ነገሮችን መጠቀም ይቻላል ማለት ነው። ስለዚህ ለህመሙ ማስታገሻ መጠቀም ይቻላል። አንቲባዮቲክስ ይታዘዝላታል። ብዙ ጊዜ አንቲባዮቲክስ እንደ አሞክሳስልን አይነት ይታዘዝላት ይችላል። ያንን መድኃኒቷን በስርዓቱ መውሰድ ያስፈልጋታል ማለት ነው። አንዳንዴ ኮምፕሊኬሽን ሊፈጥር ይችላል። ለምሳሌ ኢንፌክሽን ሊፈጥር ይችላል። ኢንፌክሽን በሚፈጥርበት ጊዜ ሽታ ያለው ፈሳሽ ሊመጣ ይችላል። ህመሙ እየጠነከረ ሊሄድ ይችላል። እንዲሁም አንዳንዴ ቁስሉ ራሱ የተሰፋው ነገር ሰፓሬት ሊያደርግ ይችላል። ስለዚህ በየጊዜው ቼክ ማድረግ ያስፈልጋል ማለት ነው። እነዚህ ነገሮች ካሉ ቶሎ፣ ትኩሳት ካለ፣ እንደዚህ ነገሮች ካሉ ቶሎ ለሐኪም ሪፖርት ማድረግና ወደ ህክምና ቦታ መምጣት ያስፈልጋል ማለት ነው።